የመጀመሪያው ኮምፒውተር የተሰራው በየትኛው ክፍለ ዘመን ይመስላችኋል? በ20ኛው ወይስ በ19ኛው? መልሱ ግን ይገርማችኋል ከ3000 ዓመት በፊት ነው። በ1901 ዓመተ ምህረት በግሪክ ባህር ውስጥ በሰጠመች መርከብ ፍርስራሾች ተመራማሪዎች አንድ አስገራሚ ነገር አገኙ። አንቲክቴራ ሜካኒዝም የሚባል ዝገት የበላው የነሐስ ማሽን። ሳይንቲስቶች ማሽኑን በኤክስሬይ ሲመረምሩ ደነገጡ። ማሽኑ ውስጥ ከ30 በላይ በጥርስ የተያያዙ ጌርስ አሉት። ይህ ማሽን የፀሐይንና የኮከቦች ጉዞ በትክክል የሚተነብይ የጥንት ዘመን አናሎግ ኮምፒውተር ነበር። የሚያስገርመው ነገር የሰው ልጅ እንዲህ አይነት ውስብስብ ቴክኖሎጂ ለመስራት በድጋሚ ሌላ 1500 ዓመታትን ፈጅቶበታል። ጥንታውያን እኛ ከምናስበው በላይ በቴክኖሎጂ የረቀቁ ነበሩ ማለት ነው። ይህን ታሪክ ካወቃችሁ በኋላ ስለ ጥንት ሰዎች ምን ታስባላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ሰብስክራይብ እና ላይክ ማድረጉን እንዳትረሱ። ሰላም፣ ቸር ቆዩኝ።